ኢትዮጵያ ውስጥ ያሉ ብዙ ፍሪላንሰሮች አፕወርክ ላይ ብቻቸውን ነው የሚሰሩት። ብቻቸውን ፕሮፖዛል አዘጋጅተው ፕሮፋይል ቢልድ አድርገው ፖርትፎሊዮ አዘጋጅተው የሚልኩት ዘን ክላይንቶቹን ሪፕላይ ቼክ አደረገው አላደረገው ብቻቸውን ነው የሚጠብቁት። ግን ሌላ ስማርት የሆነ ወይ ስራ የማግኘት ስማርት የሆነ ወይ ለመስራት እንደ ቲም ለማደግ የሚያስችል መንገድ እንዳለ በነግራችሁስ። ኢማጂን አድርጉት እስቲ እናንተ አላችሁ፣ ጓደኞቻችሁ አለ። ከጓደኞቻችሁ ጋር ጊዜ ታሳልፋላችሁ ምናምን አይደለ? አብራችሁ መስራት ብትችሉስ? አብራችሁ ገንዘብ እያገኛችሁ ያለውን ላይፍ ደግሞ አስቡ። የእናንተ ስኪል አለ ዘንድ ደግሞ የጓደኞቻችሁ የተለያየ ስኪል አለ። እሱን እንደ አንድ አድርጋችሁ ስራዎችን መስራት ብትችሉ። አሁን ለምሳሌ እናንተ የምትችሉት ግራፊክስ ዲዛይን ከሆነ ጓደኞቻችሁ ቪዲዮ ኤዲቲንግ፣ ስክሪፕት ራይቲንግ፣ የተለያየ ኮፒ ራይቲንግ ነው የሚችሉት እንበል። ምን ማድረግ ትችላላችሁ? የአንድ ክላይንት የፕሮዳክሽን ክላይንት ስራ ፖስት ሲያደርግ እሱ ግራፊክስ ፓርቱን እንዲሰራ፣ ያኛው ኤዲቲንግ ፓርቱን፣ አንደኛው ተምኔል፣ አንደኛው ኮንተንት ራይቲንግ ስክሪፕት ፓርቱን ሙሉውን እናንተ እንደ ቲም መስራት ትችላላችሁ ማለት ነው። ስራው ደግሞ የሚባለው ኤጀንሲ ይባላል። አፕወርክ ላይ ኤጀንሲ ከፍታችሁ እንደ ቲም ሆናችሁ መስራት ትችላላችሁ ማለት ነው። ስለዚህ ጓደኛሞቾች የአንድ ድርጅት ሙሉ ፕሮዳክሽኑን ስራ ትቀበላላችሁ። አንደኛው ግራፊክሱን፣ አንደኛው ኤዲቲንጉን፣ አንደኛው ስክሪፕቱን አብራችሁ እየሰራችሁ አብራችሁ እየዋላችሁ አብራችሁ ገንዘብ እያገኛችሁ ማደግ ትችላላችሁ ማለት ነው። ይህም የሚቻለው አፕወርክ ኤጀንሲን ክሬት በማድረግ ነው። ሰላም፣ እንዴት ናችሁ? ናቲ ተፈሪ ነኝ። ለዚህ ቻናል አዲስ ለሆናችሁ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አፕወርክ ሲባል ፍሪላንሲንግ ሲባል ብዙ ጊዜ ሰምታችሁ ልታውቁ ትችላላችሁ። እኔም ሳነሳ ሰምታችሁ ልታውቁ ትችላላችሁ። ግን አፕወርክ ሲነሳ ፍሪላንሲንግ ሲነሳ ኤጀንሲ የሚባለው ቃል ብዙ ሰዎች አያነሱትም። አፕወርክ ላይ ኤጀንሲ ሆናችሁ መስራት እንደምትችሉ እንደ ቲም መስራት እንደምትችሉ አብዛኛው ቦታ አይነሳም። ዛሬ እሱን ብሬክ ዳውን እናደርጋለን። እኔ በመጀመርበት ሰዓት ብቻዬን ነበር የጀመርኩት። የዛኔ እኔ ነኝ ፕሮፖዛል ማዘጋጀው፣ ፖርትፎሊዮን ዘን ለክላይንቶቼ ኤዲት ማድረገው ስራ ሁሉን ነገር በቃ ብቻዬን ነበር የምሰራው እና አንዳንድ ያሰለቻል፣ ይደክማል ምናምን። ግን ምን ተረዳው የሆነ ሰዓት ላይ ቲምወርክ የሚባል ነገር ለካ አለ። ቲምወርኩ ደግሞ ኤጀንሲ ሆኗል አፕወርክ ላይ እና ሁሉ ነገር ነው የሚቀይረው ያ ነገር። ምክንያቱም አፕወርክ ላይ ኤጀንሲ ሆናችሁ እንደ ቲም ሆናችሁ መስራት ከቻላችሁ በጣም ትላልቅ ስራዎችን ትላልቅ ፕሮጀክቶችን መቀበል ትችላላችሁ ማለት ነው። ያ ማለት ከጓደኞቻችሁ ጋር አብራችሁ ትዝናናላችሁ፣ አብራችሁ ትሰራላችሁ። ምክንያቱም ተመሳሳይና የሆነ ተቀራራቢ ስኪል ያለን የተለያዩ ስራዎችን መስራት እንድንችል ማለት ነው። ስለዚህ ዛሬ በዚህ ቪዲዮ የምናየው አፕወርክ ኤጀንሲ ምንድን ነው የሚለውን፣ እንዴት ነው የሚሰራው፣ እናንተ እንዴት ነው መስራት የምትችሉት፣ እንዴት ነው ከጓደኞቻችሁ ጋር መስራት የምትችሉት የሚለውን በደንብ አድርገን እናያለን። አሁን የምናየው አፕወርክ ኤጀንሲ ማለት ምን ማለት ነው የሚለውን እናያለን ማለት ነው። አፕወርክ ኤጀንሲ ማለት በቀላሉ የሆኑ ግሩፖች ፍሪላንሰሮች በአንድ ላይ ሆነው በአንድ ብራንድ ስም መስራት ሲችሉ ነው ማለት ነው። አፕወርክ ትልቅ ካምፓኒ ነው አይደለ? አፕወርክ ላይ ደግሞ ሌላ ካምፓኒ ሆናችሁ ስትሰሩ ነው። ያ ማለት እንዴት ነው? አፕወርክ አለ። አፕወርክ ላይ ገብታችሁ እናንተ ቲሞች አንድ ስም ትመርጣላችሁ። ለምሳሌ የሆነ ስም ብትመርጡ ኤ ብላችሁ ትመርጡ ዘንድ እዛ ቦታ ላይ ትሄዱና አፕወርክ ላይ ምን ታደርጋላችሁ? ኤ ብላችሁ ከኤጀንሲያችሁን ክሬት ታደርጋላችሁ ማለት ነው። እዛ ጋር አፕወርክ አንድ ካምፓኒ አለ። እናንተ ደግሞ 4-5 ጓደኛሞች ሆናችሁ ኤ ብላችሁ ሌላ ካምፓኒ አላችሁ ማለት ነው። ስለዚህ ሌላ ካምፓኒ አውትሶርስ ሲያደርግ ስራዎችን ሲያመጣ እናንተ ስራዎችን እየተቀበላችሁ ትሰራላችሁ ማለት ነው። ስለዚህ አፕወርክ ላይ ያለ ሌላ ትንሽዬ ካምፓኒ ማለት እንችላለን ማለት ነው። ይሄ የሚሆነው አንድ ሰው ብቻውን አፕላይ ከሚያደርግ ይሄ እንደ ግሩፕ እንደ ኤጀንሲ አፕላይ ይደረጋል ማለት ነው። ክላይንት ምን ያደርጋል? ኤጀንሲዎችን ማሲቭ የሆነ ስራ ምን ያደርጋል? ማሰራት ይችላል ማለት ነው። አሁን ፕሮዳክሽን ላይ ስራ ቢመጣልን አንደኛው ምን ይሰራል? ኤዲቲንግ ጎበዝ የሆነውን አንድ ሰው ኤዲቲንጉን ይሰራል፣ አንድ ሰው ስክሪፕቱን፣ አንድ ሰው ግራፊክሱን እንዲሰራ ማድረግ ይቻላል ማለት ነው። ያም የሆነው ላይክ ለኤጀንሲ ስራ ምን ይሆናል? ለእናንተ ስኪላችሁን ዲፈረንት ስኪል መያዛችሁ በደንብ ረጅም ጊዜና ትላልቅ ስራዎችን መስራት እንድትችሉ ፐርፌክት ይሆናል ማለት ነው። ኮምፕሌክስ የሆኑ ፕሮጀክቶችን እየተቀበላችሁ በቀላሉ አንተ ይህንን ስራ ተባብላችሁ መስራት እንድትችሉ ያደርጋል ማለት ነው። ምክንያቱም ፍሪላንሰሮች ብቻቸውን አንድ ስራ ላይ ብቻ ስትራግል ሲያደርጉ አንድን ጨርሰው ሌላ እስከሚያደርሱ ስትራግል ሲያደርጉ፣ እናንተ ደግሞ እንደ ኤጀንሲ ስትሆኑ ብዙ ስራዎችን ተከፋፍላችሁ በአንድ የጨርሳችሁ አውትፑት ማምጣት ትችላላችሁ ማለት ነው። በዛው ልክ ደግሞ የምታገኙትም ገንዘብ ከፍ እያለ ይመጣል ማለት ነው። አብሮኝ ካለ ጓደኛዬ ጋር ኤጀንሲ አካውንት ከፍተን መስራት እንችላለን ካላችሁ አዎ ትችላላችሁ። አጠገባችሁ ካለ ጓደኛችሁ ጋር ወር ደግሞ ሰምባዲ ካለው ጋር መስራት ትችላላችሁ። እንዴት ካላችሁ እናንተ ያላችሁ ስኪል አለ፣ ከቤታችሁ ሆናችሁ ነው እየሰራችሁ ያላችሁት። ዘንድ ደግሞ ጓደኞቻችሁ አለ። ከነሱ ጋር ወይ ጓደኛ እንደዚህ ያስኪል አለው አብረን መስራት እንችላለን
ብለን አስዩም ካደረግን የኖ ጓደኛ የሆነ ስኪል ደግሞ ከጎደላችሁ እዛው አፕወርክ ላይ የምታውቁት ሰው ኦር ደግሞ የማታውቁት ግን ስኪሉ አሪፍ ፊት ያደርጋል ብላችሁ ያሰባችሁት ሰው ጋር ኮሚኒኬት አድርጋችሁ እሱንም ወደ እናንተ ኤጀንሲ ውስጥ ማስገባት ትችላላችሁ ማለት ነው። ግን ሁላችሁ ምን መሆን አለባችሁ? እንደ ፍሪላንሰር አፕወርክ ላይ መግባት አለባችሁ። ከዛ በኋላ ደግሞ ኤጀንሲ ክሬት ታደርጋላችሁ ማለት ነው። ክሬት ከተደረገ በኋላ ያ ኤጀንሲ ስራዎችን ተቀብላችሁ መስራት ትችላላችሁ። ለመስራት አንደኛው አዲስ አበባ ሊሆን ይችላል፣ አንዱ ባህር ዳር፣ አዋሳ፣ አዳማ የተለያየ ቦታ ልትሆን ይችላላችሁ። ችግር የለውም። አንድ ቦታ መገናኘት፣ አንድ ቦታ መቀመጥ፣ አንድ ቢሮ ውስጥ መሆን አይጠበቅባችሁም ማለት ነው። ምክንያቱም ኦንላይን ነው የምንሰራው። በእንደዚህ አይነት መንገድ ራን ማድረግ ይቻላል ማለት ነው። ስራውን ሲሰራ ደግሞ አስ ኤጀንሲ ሆናችሁ ስትሰሩ ታስኮች ሲመጣ እዛው ላይ ምን ታደርጋላችሁ? አሳይን ታደርጋላችሁ ማለት ነው ቲም ሜምበራችሁን። አንተ ይሄንን ስራ፣ አንተ ይሄንን ስራ። ስለዚህ እሱም ያልቀው እዛው አፕወርክ ላይ ነው። ቲም ሜምበሮቻችሁን አስገብታችሁ አሁን ደግሞ የምናየው እንዴት አድርገን ነው የኤጀንሲ አካውንት ሴታፕ ልናደርግ የምንችለው። መስራት ከፈለግን እንዴት አድርገን ነው ሴታፕ የምናደርገው ካላችሁ አፕወርክ ላይ እንገባለን። አፕወርክ ላይ ከገባን በኋላ የፍሪላንሰር አካውንት ይኖረናል። የፍሪላንሰር አካውንት እንዴት መክፈት እንደምንችል እንዴት አካውንቱ ሴታፕ እንደምናደርግ ቪዲዮ የሰራሁት አለ። እሱን ቼክ አድርጉት። እሱን ከከፈታችሁ በኋላ ደግሞ ምን ታደርጋላችሁ? አካውንቱን ሌላ እዛው ላይ አካውንት ሴቲንግ ገብታችሁ ምን ማድረግ አለባችሁ? ኤጀንሲ አካውንት ትከፍታላችሁ ማለት ነው። ኤጀንሲ አካውንት ከከፈታችሁ በኋላ ሁሉን ነገር ታዘጋጃላችሁ። ያ ማለት የእናንተን ቲም የእናንተ ሜምበሮች ስም የምትወስኑት አለ። አካውንት ሴታፕ ካደረግን በኋላ ቀጣዩ ፕላን የሚሆነው እሱ ነው ማለት ነው። የኤጀንሲያችሁን ፕሮፋይል ቢልድ ማድረግ። ያ ማለት ኤጀንሲ ኔም ምንድነው፣ ሎጎ ምንድነው፣ ሰርቪስ የምትሰጡት ምንድነው፣ ዲስክሪፕሽኑ ምንድነው፣ ፖርትፎሊዮ ምንድነው የሚለውን በደንብ አድርጋችሁ ትዘረዝራላችሁ። ዘንድ ቲም ሜምበሮቻችሁንም አድ ታደርጋላችሁ ማለት ነው። ስለዚህ መጀመሪያ አካውንት ሴታፕ ታደርጋላችሁ የፍሪላንሰር። ዘንድ ከፍሪላንሰር ደግሞ ኤጀንሲውን ክሬት የሚያደርገው ሰው ኤጀንሲ አካውንት ይከፍታል። ሌላው እንደ ፍሪላንሰር ይሆናል። ዘን እሱ ሁሉ ነገር ሴታፕ ካደረገ በኋላ በተስማማችሁበት እናንተን አድ ያደርጋቸዋል ማለት ነው። ቀጣዩ ስቴፕ የሚሆነው ምንድነው? ቅድም እንዳልኳችሁ ሜምበሮችን ማስገባት ነው። ኤጀንሲ ክሬት ያደርገው ሰው ሜምበሮችን ያስገባል። በተለያዩ ስኪል ያላቸው ሜምበሮች እዛ ላይ ጆይን ያደርጋሉ። ጆይን ካደረጉ በኋላ የራሳቸው የፍሪላንሰር ፕሮፋይል እንዳላቸው ነው። ከዛ ውጪ ነው ኤጀንሲ ውስጥ ክሬት አድርጎ የሚያስገባቸው ማለት ነው። የራሳቸው የግል ፕሮፋይል የእሱም የግል ፕሮፋይል አይነካም። ይሄ ኤጀንሲ ሌላ አካውንት ስለሆነ ማለት ነው። እሱን ካዘጋጀን በኋላ ደግሞ ስራ አፕላይ ማድረግ ነው። እንደ ፕሮፌሽናል እንደ ቲም ስራ አፕላይ እናደርጋለን። አፕላይ ስናደርግ በፍሪላንሰሩ ፕሮፋይል አይደለም፣ በኤጀንሲው ፕሮፋይል ነው። እሱን መርሳት የለብንም። በኤጀንሲው አካውንት በኤጀንሲው ፕሮፋይል አፕላይ እናደርጋለን ማለት ነው። ከዛ በኋላ ክላይንቶች እንዳለ ቲሙን መቅጠርና ፕሮጀክት መስጠት ይችላሉ ማለት ነው። ሌላኛው የሚሆነው ማኔጂንግ ወርክ ኤንድ ፔመንት ነው። ማኔጂንግ ወርክ ስንል ታስኮችን የተለያዩ ስራዎችን ኤጀንሲውን ኦን ያደረገው ሰው ማኔጅ የሚያደርግበት። ከዛ በፊት ግን እናንተ ምን ሊኖራችሁ ይገባል? የፍሪላንሰር አካውንት ሊኖራችሁ ይገባል ማለት ነው። የየራሳችሁ ሁላችሁም እንደ ቲም ሜምበር መጋበዝ የምትፈልጉት ሰው ግዴታ አፕወርክ ላይ የፍሪላንሰር አካውንት ሊኖረው ይገባል። ያንን የራሱን ፕሮፋይል ቢልድ ያደረገውን ከዛ በኋላ ነው ኢንቫይት የሚላክለት። ኢንቫይት ሲላክለትም ሀሳቡን ከቀየረ ካልፈለገ ዲክላይን ማድረግ ይችላል። ከፈለገ ነው አክሴፕት ብሎ ወደ ቲሙ የሚቀላቀለው ማለት ነው። ከዛ በኋላ ነው ታስኮችን አሳይን ማድረግ የሚቻለው። የከፈተው ሰውዬ ምን ያደርጋል? ስራዎችን ሲመጣ አንተ ይህንን ስራ፣ አንቺ ይህንን ስሪ፣ አንተ ይህንን ስራ ብሎ አሳይን ያደርጋል ማለት ነው። ከዛ ውጭ ደግሞ ፔመንት ሜቶዱ ክላይንቱ ይከፍላል። ሲከፍል ለኤጀንሲው ነው የሚከፍለው። እናንተ ሜምበር አላችሁ ውስጥ፣ ግን ኤጀንሲውን የከፈተው ሰው አለ። እንደ ኤጀንሲ ውስጥ ሜምበር አለ ተብሎ ታስበው ብር ይከፈላል ማለት ነው። ከተከፈለ በኋላ ግን ወደ ኤጀንሲ አካውንት ስለሆነ እንትን የሚለው ኤጀንሲ ኦን ያደረገው ሰው ነው ለእናንተ የሚከፋፍለው ማለት ነው። ስለዚህ ስፕሊት የሚያደርገው ሰው ስለሆነ መታመን መቻል አለበት። የምታምኑት ሰው ተነጋግራችሁ ስንት እንደምትሰሩ በስንት እንደምትሰሩ አውሮታችሁ ነው መስራት ያለባችሁ ማለት ነው። ገንዘብ እንዳያጣላችሁ በእንደዚህ አይነት መንገድ ቲሙን አሪፍ አድርጋችሁ መስራት ትችላላችሁ ማለት ነው። አፕወርክ ኤጀንሲ እንዴት እንደሚሰራ አውራን፣ እንዴት እንደምንሰራ፣ ምን እንደሆነ፣ እንዴት እንደምንከፍት፣ እንዴት ሴታፕ እንደምናደርግን አውራን። ይሄ ሁሉ ስናወራ ግን እንድትሰሩ ነው። መርሳት የሌለባችሁ ነገር ደግሞ ምንም ቢሆን ጉዳት አለው፣ ባርሳይድ አለው አይደለ? የመጀመሪያው ባርሳይድ የሚሆነው አፕወርክ ኤጀንሲ ስትሰሩ አንደኛው ፔመንት የሚያልፈው ኤጀንሲውን በከፈተ አካውንት ነው። እንደ ኤጀንሲ ሜምበር ላይ 4 ሰው 5 ሰው 6 ሰው ቢኖር ግን ፔመንቱ የሚመጣው ኤጀንሲውን ኦን ባደረገው በከፈተው ሰውዬ ነው። እንደዛ ሲሆን ደግሞ ግዴታ ምን መሆን አለበት? ቲሙ መተማመን መሆን አለበት ማለት ነው። በእርስ በርስ ተማምኖ ስራውን ፋሲሊቴት መደረግ መቻል አለበት። ካለበዛ እንደዚህ የተባለ ቲም የሚበተን ቻንስ አለው። ግን
በቻላችሁት መጠን ትረስት ሊኖረው ይገባል ማለት ነው። ከዛ ውጭ ደግሞ ከቲማችሁ ውስጥ 5 ሰው ኖሮ አንድ ሰው ላይክ በደንብ ኮሚኒኬት ማያደርግ ከሆነ ያለበትን አፕዴት ማያደርግ ኮንሲስተንትሊ ማሄድ ማይሰራ ከሆነ ቲሙን አፌክት ያደርገዋል ማለት ነው። ምክንያቱም እንደ ቲም ስትሰሩ የአንድ ሰው ቫሊዩ እዛ ጋር የአንድ ሰው ድክመት የአንድ ሰው ብርታት ለውጥ ያመጣል። ምክንያቱም ብቻችሁን አይደለም እንደ ቲም ነው እየሰራችሁ ያላችሁ። ስለዚህ የአንድ ሰው የሆነ ነገር ማጥፋት አፌክት ያደርጓል እና እዛ ላይም በደንብ አድርጋችሁ መጠንቀቅ ይኖርባችኋል። ከዛ ውጭ ደግሞ ሪስፖንሲቢሊቲውን የየግሉን መውሰድ መቻል አለበት። ምክንያቱም እንደ ቲም ነው የምትሰሩት። እኔ ኃላፊነት ሰጠኝ፣ ያንን ኃላፊነት መወጣት መቻል አለብኝ። ያንን ኃላፊነት ሌላ ሰው ላይ መጣል የለብኝ። ምክንያቱም እኔ ኃላፊነቴን ካልተወጣው ቲሙን ስለመጎዳ ማለት ነው። ኤጀንሲ መስራት ላይ ትረስት በደንብ አድርጎ ወሳኝ ነው። በደንብ አድርጋችሁ ቢልድ ለማድረግ በደንብ ስትራክቸሩን ለማምጣት ትረስት ወሳኝ ነው። ግን አንድ ይሄ ሁሉ ነገር አልቆ ስትራግሉን አልፋችሁ ቢልድ ማድረግ ከቻላችሁ በቃ ፓወርፉል የሆነ ኤጀንሲ መገንባት ትችላላችሁ ማለት ነው። ይህን ነገር ካደረጋችሁ ደግሞ በመጨረሻ ቲፖችን ሰጀስት ላርጋችሁ። ኤጀንሲውን ሲጀምሩ በቻላችሁት መጠን 2 ሰው 3 ሰው ሆናችሁ በትንሽ መጀመራችሁ አሪፍ ነው። ዘንድ ከስ እያላችሁ ታሰፉታላችሁ። በአንድ ብዙ ሆናችሁ ሃንድል ማኔጅ ለማድረግ እንዳትቸገሩ ማለት ነው። ከዛ ውጭ ደግሞ ኳሊቲ ነው ወሳኙ፣ ኳንቲቲ ሳይሆን። ስለዚህ ኳሊቲ ላይ ፎከስ ማድረግ እንድትችሉ ያደርጋችኋል ማለት ነው። ከዛ ውጭ ደግሞ ክሊር የሆነ ኒች ያስፈልጋችኋል። በምን ዘርፍ ነው የምሰሩት? ፕሮዳክሽን ላይ ከሆነ ምን ያስፈልጋል? ቪዲዮ ኤዲተር ያስፈልጋል፣ ግራፊክሱ፣ ስክሪፕት ራይተሩ ምናምን እንደዚህ። ሌላም ቦታ ላይ እንደዛው። ስለዚህ ግን ቢያንስ ክሊር የሆነ ኒሽ ሊኖራችሁ ይገባል ማለት ነው። ከዛ በተጨማሪ ደግሞ ቲሙን ከመሰረታችሁ በኋላ ይህንን መስራት እንችላለን ብላችሁ ማሳየት ይኖርባችኋል። ፖርትፎሊዮ ጉግል ድራይቨርን፣ ኖሽንን መጠቀም ትችላላችሁ ለዚህ ማለት ነው። ስለዚህ በቻላችሁት መጠን የሰራችሁትን ነገር የምትሰሩትን ነገር ማሳየት ትችላላችሁ። ከዛ ውጭ ደግሞ ከክላይንት ጋር በተቻላችሁ መጠን ክሊርሊ መግባባት መቻል አለባችሁ። ኮሚኒኬሽናችሁን ስሙዝ ማድረግ አለባችሁ። ዘንድ ስራ አግኝታችሁ ደግሞ ስራውን እየሰራችሁ ካለ ትረስት በደንብ ቢልድ እንዲሆን ያለውን ትራንዛክሽን ያለውን ነገሮች ትራንስፓረንሲ እንዲሆን ሪካርድ እያደረጋችሁ ሁላችሁም ማወቅ ይኖርባችኋል ማለት ነው። እንደዚህ በምትሰሩበት ጊዜ አሪፍ ይሆናል። እንደዚህ ለመስራት ግን አስባችሁ ታውቃላችሁ? ከጓደኞቻችሁ ጋር እንደዚህ አይነት ቢዝነሶች አብራችሁ ከመዝናናት ከመደጋገፍ የበለጠ ደግሞ አብራችሁን ቢዝነስ መስራት አስባችሁ ታውቃላችሁ? እስቲ ኮሜንት ላይ አስቀምጡልኝ። ኦር ደግሞ ኦልሬዲ እየሰራችሁ ከሆነ ስሞል ቲም የሆነ ቲም አዘጋጅታችሁ እየሰራችሁ ከሆነ ኦፍላይን፣ እሱንስ ወደ ኦንላይን ለማምጣት አስባችሁ ታውቃላችሁ? ማታውቁ ከሆነ ግን እንደዚህ አይነት መንገድ ወደ ኦንላይኑ መምጣት ትችላላችሁ ማለት ነው። ይህንን ቪዲዮ ለነዚህ ጓደኞች ይጠቅማችኋል። ከዚህ ጓደኞች ጋር መስራት አለብኝ ሀሳቡን ይወቀው የምትሉ ከሆነ የሆነ ደግሞ ቲም እየሰራ ያለ ኦፍላይን ካለ ይህንን ቪዲዮ ሼር አድርጉላቸውና እነሱም አይተውት አካውንት ክሬት አድርገው መስራት እንዲችሉ እንዲጀምሩ ቪዲዮን ሼር አድርጉላቸው። የቪዲዮ አጋዥ ከነበረ እንደዚህ አይነት አሪፍ ቪዲዮዎች የምትፈልጉ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለተለመደው ደግሞ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጥልኝ። ቴሌግራም ላይ ናቲ ተፈሪ ብላችሁ ጆይን ማድረጋችሁን እንዳትረሱ። ቴንክ ዩ